ኢትዮጵያ ያለችበት እንትን በጣም ይሄ ነው የሚባል አይደለም። በዚህ ረገድ በኮፒራይትን በመጠበቅ በጣም ችግር አለባቸው ከሚባሉ አገራት መካከል ነው የምትገኘው። በዓለም ላይ በ2024 ላይ የኢንተርናሽናል የኢንተሌክቹዋል ፕሮፐርቲ ራይት ኢንዴክስ ላይ 123ኛ ደረጃ ላይ ነበረች ከዓለም። በአፍሪካም 26ኛ ላይ ነው የምትገኘው። ያ ማለት ከአፍሪካ ሀገር ግማሹ ላይ አካባቢ ነው የምትገኘው ማለት ነው። የመብት ጥሰት በብዛት የሚከሰትባት፣ ኢንቨስተሮች ኮንፊደንስ የሌላቸው፣ ንግድ ከሀገሪቷ ጋር ለማድረግ ጥርጣሬ የሚያድርባቸው እና የቅጂ መብቶች በብዛት የሚጣስባቸው የአርቲስቶች ጥበቃ ከለላ ችግር ያለበት አገር ብለን ልንወስዳት እንችላለን። የኮፒራይት ጉዳት የአንድ አካል ጉዳት አይደለም። ብዙ ጊዜ ኮፒራይት በሚወራበት ሰዓት የተወሰነ ሰውን የተወሰነ ግለሰቦችን የሚጎዳ ብቻ ተደርጎ ነው የሚታየው። ነገሩ ከዛ የሰፋ በግለሰቦች ላይ በአገር ኢኮኖሚ ላይ የሚያሳድረው ተጽዕኖ ከፍተኛ ነው። የመጀመሪያ ተጠቂዎቹ ፈጣሪዎቹ ናቸው። በእርግጥ ያ ግልጽ ነው። በዛ ስራ ላይ ላይቭሊሁዳቸው የተመሰረተ የመኖራቸውን የመሰረቱ እንትኖች የፈጠራ ባለሙያዎች የመጀመሪያዎቹ ተጠቂዎች ናቸው። ያ ግን የመጨረሻው አይደለም። በዛ ውስጥ አገር ትጎዳለች። ለምሳሌ ከ10 ዓመት በፊት በኢትዮጵያ ውስጥ የተጠና ጥናት ላይ የኮፒራይት ኢንዱስትሪ ብቻ የሀገሪቱ 4% እና ከዛ በላይ የሚደርስ ጂዲፒ እንደሚይዝ ጥናት አለ። በዋይፖ የ2003 ፍሬምወርክ መሰረት የተጠና ጥናት ነው። 4% የሚለው እንደው ተጋኗል እንኳን ብንል ከዓለም አቀፍ እንትኖች ብዙም የራቀ አይደለም። በዓለም አቀፍ ላይ ከ2 እስከ 7% የሚደርሰው ጂዲፒ ከኮፒራይት ላይ መሰረት ያደረገ ኢንዱስትሪ የሚገኝ ነው። በአፍሪካም ከ1 እስከ 3 የሚደርሰው የአጠቃላይ ምርት እንዲሁ የኮፒራይት ኢንዱስትሪ ላይ የተመሰረተ ነው እና የእኛም 4% የሚለው ከዛ ብዙ የተጋነነ አይደለም። ስለዚህ ያንን መንካት ማለት ነው። የኮፒራይትን አለማስጠበቅ ማለት አገር ከዚህ የሚያገኘውን ምርት ላይ ችግር ውስጥ ይገባል ማለት ነው። እንግዲህ ከ200 ምናምን ሺህ በላይ ሰራተኞችም በተለያየ መልክ እንግዲህ የቅድም ኢንዱስትሪያል የተባለውን እንኳን ሳይጨምር በዚህኛው በኮፒራይት ብቻ በፈጠራ ላይ የተሰማሩ ሁሉንም የፈጠራ ሳይክሎችን ከቅድመ ምርት ጀምሮ እስከ ድህረ ምርት ድረስ የፕሪ ፕሮዳክሽን እና ፖስት ፕሮዳክሽን ድረስ ያለውን በማሰራጨት በማስተዋወቅ ውስጥም ኢንቮልቭ የሚያደርጉትን የሳይክሉን ጠብቆ እነዛ ውስጥ የሚሰማሩ ሰዎች ከ200 ምናምን ሺህ በላይ ናቸው በዛው ጥናት መሰረት እና ይሄ ዘርፍ በሚዳከም ሰዓት ይህንን ያህል የሰው ኃይል ስራ እንዲያጣ ወይም ደግሞ ወደ ሌላ ስራ ውስጥ እንዲገባ አገርም ከዛ የምታገኘውን ከ4% በላይ የሆነ ጂዲፒ ላይ ጥያቄ እንዲያድርባት ይሆናል ማለት ነው። በዛ ብቻ የሚያበቃ አይደለም። በተለይም በባህል መከለስ ላይ ካልቸራል ኢሮዥን ላይ ትልቅ ጉዳት ያስከትላል። ብዙውን ጊዜ የባህል ጥበቃ ላይ በተለያዩ የፖሊሲ የህግ ጥበቃዎች እንዲሁም ደግሞ በትምህርት ውስጥ ባህሎችን አካቶ መሄድ በቀዳሚነት የሚያዝ ጉዳይ ቢሆንም ባህል በመጠበቅ ሂደት ውስጥ የፈጠራ ስራዎች ያላቸው ድርሻ ቀላል አይደለም። በሲኒማ፣ የመጽሐፍት ልቦለዶች፣ በሙዚቃ ኢንተርጀኔሬሽናል እንዳይፈጠር ክፍተት እንዳይፈጠር ስሙዝ የሆነ ፍሰት እሴቶች እንዲኖራቸው በማድረግ ሂደት ውስጥ እነዚህ የፈጠራ እንትኖች ስራዎች የሚያሳድሩት አስተዋጽኦ ቀላል አይደለም። ያንን ማድረግ ካልቻልክ እንግዲህ ሌላ ሰው ባህል ኮንሱም ወደ ማድረግ ትገባለህ፣ ወይም ደግሞ ሌሎች ስለአንተ የአንተን ስቶሪ እየነገሩ እነሱ ባሉት መሰረት ላይ ትመሰረታለህ ማለት ነው። አንተ ስለ ራስህ መናገር ካልቻልክ፣ ስቶሪህን መናገር መተረክ ካልቻልክ ሌሎች ያንተን ስቶሪ ይነግሩሃል ማለት ነው። በዚህ ረገድ ደግሞ የተለያዩ ሙከራዎች አሉ። በእኛም ሀገር ትናንትናችንን ሲነግሩን የነበሩ የውጭ ሰዎች ነበሩ። ዛሬ ላይ ብዙዎቹ ችግሮች ትላንት የነገሩንን ከውጭ መጥተው የነገሩንን እንዲህ ናቸው ያሉንን እንዲህ ብለን ተቀብለን የመጣ ብዙ በርካታ ችግሮች አሉ። ወደፊትም እንዲህ አይነት ችግሮች
ይከሰታሉ። እኛ የራሳችንን ስቶሪ መተረክ እስክንጀምር ድረስ የራሳችንን እውነት መግለጽ እስክንችል ድረስ ሌሎች ስለኛ የሚነግሩትን መቀበል ግዴታችን ነው። ያንን የራሳችንን ስቶሪ ለመተረክ ደግሞ ያንን ስቶሪ እንትን የምትልባቸውን ፎርማቶች ዘርፉን በስርዓቱ መጠበቅ መቻል አለብህ። ያ የባህል ኢሮዥን ላይ ከፍተኛ ኢምፕሊኬሽን አለው፣ የኮፒራይትን እንትን አለመጠበቅ ማለት ነው። እንግዲህ የሀገራት ንግድንም በሚመለከት ከንግድ ጋር የተያዘ ሀገራት እምነት አያሳድሩብም። የተለያዩ ሀገር ምርትን አስገብተ እንደፈለክ የምታባዛ እንደፈለክ የምትጠቀም ከሆነ ወደ አንተ ምርትን ለመላክ የአንተን ምርት ለመቀበል ማርኬት አክሰሱን ሊሚት ያደርጉባል እና በራስም ከሌሎች ጋር የምታደርገውም የንግድ ግንኙነት ላይ ጥላሸት የሚያጠላ ነው እና ያንን ከግምት ውስጥ ያስገባ እርምጃ መውሰድ ይፈልጋል። የእርምት እርምጃዎችን መውሰድ ተገቢ ነው። አንደኛው ካለማወቅ የሚመጣ ነገር ስለሆነ እውቀትን ግንዛቤ ማሳደግ ተገቢ ነው። እንግዲህ ግንዛቤ ማሳደግ ኢንፎርማል በሆኑ መንገድም በሚዲያን እና ሌሎች አማራጮችን በመጠቀም ፎርማሊ ደግሞ በትምህርት ስርዓት ውስጥ ማስገባት ጠቃሚ ነው። ተማሪዎች ብዙ ጊዜ ከአካዳሚክ ጋር ተያይዞ የሚነሳ የፕላጀሪዝም አንደኛው የኮፒራይት ጥሰት ነው። ግን ብዙ ጊዜ የኤቲካል እንትኑ ቫዮሌሽኑ ሳይሆን ከአካዳሚክ አስፔክቱ ነው ብዙ ጊዜ የሚቃኘው። ተማሪዎች መኮረጅን ከትምህርት ቤት እንደሚማሩ ሁሉ ፕላጀሪዝም አንደኛው የኮፒራይት ኢሹ እንደሆነ አውቀው በሌሎች ነገሮችን የራስ አስመስሎ በመጠቀም ውስጥ ያለአግባብ በማባዛት ውስጥ ያለአግባብ ኦቶራይዝድ ያልሆነ ጥቅምን በማግኘት ውስጥ ያለውን ጉዳት ከትምህርት ቤት ጀምሮ መማር አለባቸው። በማህበረሰብ ውስጥም ሰፊ ግንዛቤ መፈጠር አለበት። ሌላው ህግን የማስከበር ሂደት ነው። ህግ ለማስከበር የተወሰኑ እንትኖች አሉ፣ እንቅስቃሴዎች አሉ። ይህንን ኮፒራይት እና የአእምሮ ንብረትን በማስጠበቅ ስራ ላይ እንትን የተባለ ተቋም አለ። የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ወይም ኦቶሪቲ ይሁን ባለስልጣን እንደዛ የሚባል እንትን አለ፣ ተቋም አለ። ኢቨን ይሄ ተቋም ከ2003 ላይ ከመመስረቱ በፊት ኢትዮጵያ የዋይፖም እንትን ነበረች፣ አባል ነበረች። በእርግጥ አንድም የዋይፖን ትሪቲዎች አልፈረመችም፣ የኮፒራይት ትሪቲዎችን፣ ምንም እንኳን የድርጅቱ አባል ብትሆንም ለ30 ዓመት። ያንን አለመፈረሟ ከሀገራት ጋር በሚኖር ግንኙነት በዘርፎች ላይ የሚኖር ኢንቨስትመንት እና በትሬድ ግንኙነት ላይ ተደራሽነት ላይ ይሄ ትልቅ ተጽዕኖ አሳድሮባታል። ዓለም አቀፍ ቁልፍ የሆኑ ስምምነቶች አሉ፣ እንደ የፓሪስ ኮንቬንሽን የሚባል የበር የሚባል እና ሌሎችም እንትኖች አሉ፣ የማድሪድ ፕሮቶኮል፣ ዓለም አቀፍ ትልልቅ እንትኖች ስምምነቶች አሉ። ከነዛ ውስጥ አንዱንም ኢትዮጵያ የፈረመችበት አይደለችም። ህብረት ማድረግ አንደኛው ችግር ለመፍታት እርምጃ እድል የሚሰጥ ነው። ከዓለም አቀፍ ስምምነቶችን አክብሮ በዛ ውስጥ ታቅፎ የእነሱንም እገዛ ትብብር ማግኘትን ከግምት ውስጥ መግባት አለበት። የሀገር ውስጡንም ያለውን ተቋም ማጠናከር ይገባል። የጽሕፈት ቤቱ የስታፊንግ ጋር የበጀት ጋር ምናምን እንትኖች እንዳሉ ብዙ ሪፖርቶች ያሳያሉ። በበቂ ሁኔታ መንቀሳቀስ እንደሚከብደው ያንን ማድረግ የሚያስችል የህግ ጥብቅ የሆነ የህግ እንትን ከለላ መስጠትን ሲሪየስሊ ማየትን ይሄ ኢምፕሊኬሽኑ ብዙ ስለሆነ ዝም ብሎ አንድን ሰው ጥቅም ማሳጣት ብቻም ተደርጎ መታየት የለበትም። በሀገር ላይ የሚፈጥረው ወደፊት የፈጠራ ላይ በሳይንስ ላይ በኢኖቬሽን ላይ የሚፈጥረው እንትን ኢምፕሊኬሽን በጣም ከባድ ነው። አንደኛው ተነስቶ የማንንም ፓተንት የሚጠቀም ከሆነ የማንንም ዲዛይን የሚጠቀም ከሆነ የማንንም ትሬድ ማርክ የሚጠቀም ከሆነ በንግድ ሂደት ላይ አዲስ ነገር በመፍጠር ሂደት ላይ የሚያሳድረው ተጽዕኖ በጣም ከባድ ስለሆነ ይሄ የህግ አሰራርን የእንትኑን ኢንፎርስ የማድረግ ያለውን ህግ ኢንፎርስ የማድረግ ስራ ተጠናክሮ መሰራት አለበት። መሰረተ ልማቶች
ኢንፍራስትራክቸሮችን ማሳደግ፣ ይሄ በህግ ውስጥ ያሉ ክፍተቶችም ካሉ ሉፖልስ ለእንትኖች ቴክኒካል እንትኖችን ኤክስፕሎይት የሚያደርጉ ያንን የሚመች አሰራር ካለ ያንንም እየፈተሽ ማጠናከር፣ ከሀገራት ጋር መስማማት፣ ባይላተራል ስምምነቶቹን ማድረግ እንዲህ አይነት ስራዎችን በመስራት እንትኑን ተጽዕኖውን መቀነስ ለነገ መባል የሌለበት ጉዳይ ነው። ግንዛቤው የሆነ አካል ብቻ እንዳልሆነ መሰመር አለበት። ማህበረሰቡ የተወሰኑ ስራ ፈጣሪዎችን ወይም ደግሞ የፈጠራ ስራ ባለሙያዎችን የስራ ውጤት መጠቀም ብቻ ሳይሆን ራሱ በፈጠራ ሙያ ውስጥ የተሰማሩ አካላት እርስ በርስ ያላቸው የሌላውን የፈጠራ ስራ የማክበር እንትን ከግንዛቤ እጥረት ነው የሚመጣው። ብዙዎቹ እኛ ሀገር ላይ ስመጥር የሚባሉ ደራሲያን እኮ የውጭ ሀገር መጽሐፍን አሳትመው እንትን ሲሉ ስለ ሮያሊቲ እንትን ያላቸው አይመስለኝም። የነዛ ኦሪጂናል ስራ ባለቤቶችን ግንኙነት በማድረግ ከዚህ ሀገር ትራንስሌሽን ራሱ የሮያሊቲ ክፍያ የሚጠይቅ ነገር ነው። ከስራ የሚመነጭ ጥቅም ስለሆነ ድረስ በዛ ውስጥ የሚታይ ነገር ነው። የማስታወቂያ ስራዎች ሙዚቃዎችን ሲጠቀሙ ለሙዚቀኛው ፌቨር የሰሩለት ነው የሚመስላቸው እንጂ በዛ ስራ ውስጥ ለተጠቀሙበት ክፍያ እንደሚገባው የሚያውቁ አይመስለኝም። ምናልባት አሁን ላይ ካልሆነ በስተቀር ብሮድካስት ሲያደርጉ በሬዲዮ ሲከፈል አንተን ለማስደሰት ኢቭን በፊት ነበር ራሱ ሙዚቃ ያወጣው ሰው ሲዲውን የሄዶ ለኢትዮጵያ ቴሌቪዥን ምናምን የሚሰጥበት ጊዜ እንደነበር የተለያዩ ውይይቶች ሲደረጉ አስታውሳለሁ። ሙዚቀኛው በልመና ኢቭን አንዳንዴ ጉቦ ሁሉ ይሰጣል። ነገር ግን መሆን የነበረበት ሚዲያው ራሱ ብሮድካስት በሚያደርግበት ሰዓት ነው የሮያሊቲ ክፍያ ለባለቤቱ መስጠት የነበረበት እና እንዲህ አይነት ነገሮች እዛው ውስጥ በሚሰሩ አካላት እንኳን የዘርፉን አሰራር ዓለም አቀፋዊ አሰራርን የሰው ስራን ማክበርን በሚመለከት ያላቸው ግንዛቤ በጣም ውስን እንደሆነ የሚያሳይ ነው። አንዳንዴ የሰውን ስራ ሁሉ ስትጠቅስ መጽሐፍ ስትጽፍ ጎግል ላይ ያሉ እንትኖችን ኢሜጆችን ዝም ብለን እንትን ትላለህ። የትኛው ላይሰንስ ይጠይቃል፣ የትኛው በነፃ ማድረግ ነው የምችለው፣ የትኛው ለኮሜርሻል ላልሆነ ነገር እስከምን ድረስ ነው የምትጠቀሙ የሚሉ እንትኖች አሉ። ዝም ብሎ በፊት ለፊት ስለተገኘ እና ማንም ስለማይታዘበው ያንን የሚደረግበት ጊዜ በጣም በርካታ ነው። የምርምር ጥናቶች ሳይቀር እነዛ ነገሮች ከኢንተርኔት ላይ ኢሜጆች እንትን እንዳላቸው ከለላ እንዳላቸው የኮፒራይት እንትን የሚያውቅ የለም። ይህንን ለጥፋት ተብሎ አይደለም። ትንንሽ ፊገሮች ትንንሽ ቴብሎች ሳይቀር በእንትን ሁሉ ይጠየቃሉ፣ በኮፒራይት እንትን ይያዛሉ። ከባለቤቱ አስፈቅደ ካልመጣ በስተቀር ለእንዲህ አይነት ዓላማ መጠቀም አችልም የሚባል እነዛ በዛ ደረጃ ያሉ ነገሮች ሽፋን አላቸው እና ባለቤቱ የፈጠራ ባለቤቱን እንትን ብለህ ጥቅም አስከብረ ነው መሆን የነበረበት እና እንዲህ አይነት ነገሮች አሁን እዛው ውስጥ ካለ ሰው ዘርፉ ላይ ከህይወቱ ከተመሰረተ ሰው የሚጎለው የግንዛቤ ጉድለት ነው። እየሰፋ ሲሄድ በማህበረሰብ ውስጥ እንደ መብት እንደ እንትን ነው የሚያየው። የሰውን ስራ መቀባበል፣ በተለያየ ፎርማት ማዘዋወር፣ ማሰራጨት እነዚህ ነገሮች ወንጀል እንደሆኑ አያውቁም እና ይህንን ማስቀረት ተገቢ ነው። ቅድም እንዳልኩት በትምህርት መደገፍ አለበት። ነውር ተደርጎ መታየት መቻል አለበት። እንትኖች ተቋማት ህግን ለማስከበር የሚሰሩ ተቋማት በጣም እንትን መተባበር መቻል አለባቸው። ብዙ ስቴክሆልደሮችን የሚጠይቅ እንትን ነው ስራው። ውስብስብ ከመሆኑ አንጻር የፖሊስን፣ የፍትህን፣ የአካላት ሁሉ ኢንቮልቭ የሚያደርግ ነገር ነው እና ራሱ የኮፒራይትን እና የአእምሮ ፈጠራን የሚጠብቀው አካል ለምዝገባ እንትን የሚወስዳቸውን ጊዜ ሂደቶች ምናምን በሚመለከት ራሱ መልሶ ማየት የሚገባው ነገር ሊኖር ይችላል። አንዳንዴ ብዙ ወረፋ የሚያስጠብቁ ፎርማላይዝ ለማድረግ ያልሆነ ውስብስብ ነገር ውስጥ የሚያስገቡ ነገሮችን ማቅለል መቻል አለበት። ሰዎች በቀላሉ እንትኖቻቸውን ስራዎቻቸውን የፈጠራ ውጤቶቻቸውን ለተቋሙ በሚያሳውቁበት ሰዓት ለዛ የሚሆን ሰርቲፊኬት የሚሰጥበት ሂደት የሚያጉላላ መሆን የለበትም። በጣም ሰዎች ወደዛ እንዲመጡ ቀላል እንዲሆን የህግ ስርዓቱም የጥበቃውም እንዲቀል ያስችላል ማለት ነው። ነገር ግን ውስብስብ በሚሆንበት ሰዓት ሰዎች ያንን
ፎርማላይዝ ከማድረግ ይልቅ በራሳቸው መንገድ ይሄዳሉ። ከዛ በኋላ የሚፈጠረው እንትን ለመፍታትም ውስብስብ ይሆናል። ስለዚህ በፖሊስ ተቋማትም ይህንን ብቻ ሁሉ ክትትል የሚያደርግ የፍትህም ላይ ይህንን መሰረት ያደረጉ ስራዎችን መስራት፣ የሚዲያ እና የትምህርት ተቋማት ግንዛቤን በመፍጠር በኩል እንደዚህ ተደጋግፈው መስራትን የሚጠይቅ ተቀናይቶ መሄድን የሚጠይቅ ነገር ነው። ጉዳዩ ከግለሰብ እንደሚዘል በሀገር ላይ በማህበረሰብ ላይ የሚያመጣውን የኢኮኖሚ የባህል ጉዳዮች ከግምት አስገብቶ መሰራት ያለበት ነው እላለሁ።